መርገም ከቶ በሕይወታቸው አይሆንም። ዛሬ በኢየሱስ ስም እንደዚህ ልላችሁ ፈልጋለሁ። ኤልሳ ወደ ኢያሪኮ ከተማ ሲገባ ውሃቸው መጥፎ የሆነባቸው ሰዎች መጥተው ከዛ እርግማን ነፃ ለመውጣት የእግዚአብሔር ሰው ብሎ በፊቱ ጥያቄ ባቀረቡ ጊዜ ኤልሳም አንድ ነገር አድርጉልኝ አለ። አዲስ ማሰሮ ጨው ጨምሩበትና አምጡ ባለ ጊዜ ያንን ሲያመጡለት ምንጭ ወዳለበት ወስዶ ጣልበትና ከእንግዲህ ወዲህ ሞትና ጭንገፋ አይሆንም አለ። በሕይወታችሁ፣ በሥራችሁ፣ በትዳራችሁ፣ በቢዝነሳችሁ፣ በአገልግሎታችሁ፣ በየትኛውም ነገራችሁ ላይ ጠላት እጁን እየከተተ ጠላት የራሱን ሲስተም እየዘረጋ ተጽዕኖ ሲያደርግባችሁ የቆያችሁ ሰዎች ጸልያለሁ። የነሱ ኃይል በእናንተ ላይ በኢየሱስ ስም አይሰራም። ክንዱን ሰብሬዋለሁ። ሰራቸውን፣ ሲስተማቸውን አበላሽቻለሁ። እግዚአብሔር ከእናንተ ጋር ነው። ከእናንተ ጋር ያለው እሱ ከሁሉም ይበልጣል። ከዛሬ ቀን ጀምሮ መልካም ነገር ብቻ በሕይወታችሁ ይሆናል። ጭንገፋ ተከልክለዋል። ሁላችሁም ጭንገፋ ተከልክለዋል ብላችሁ ኮመንት ላይ ገብታችሁ ጻፉ።